ማርያምን ከፍትላችኋለሁ ባንከሩት እንዴ እንደዚህ ነው እንዴ የምትሰቃዩ 30 ሰው የሚልክልኝና አካውንት ምከፍትለት በስማ በቀን ደግሞ 15 ብትባል ምን ልትል ነው? አይ ግድ ነው ይመልሳል። በርግጠኝነት እንደሚመልስልኝ ተስፋ አድርጋለሁ። ያው እድሉን ይጠቀማል ብዬ እኔ ያልክል ጊዜ ደንበኛ ሆኖማ ካልመለሰ ከች ዴሊቨሪ ነው። ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? ሳምንቱ እንዴት ነበር? አሽወይና ነበር? ሁሉ ሰላም? ስራ ሁሉ ቆንጆ ነበር? በአሪፍ ሁኔታ አሳለፋችሁ? መልካም። ዛሬ በአዳዲስ ቪዲዮዎች ተገናኝተናል። በጣም ቁም ነገር ያላቸውና ፈታ ዘና የሚያደርጉ ቪዲዮዎችን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። የባንክ ቤት ሰራተኞች አፉ በሉኝ፣ ይቅር በሉኝ፣ ማርያምን ይቅር በሉኝ። ከአንድ ማይክሮ ፋይናንስ ተቋም ብር ለስራ ማስፋፊያ መበደር ፈልጌ በንግድ ፍቃድ ከዛ ሄጄ 15 አካውንት ማስከፈት አለብኝና ባይዘው ይሄ ማይክሮ ፋይናንስ እንዳወሩት ከሆነ ቀላል ነው፣ በጣም ቀላል ነው። አብሶ ንግድ ፍቃድ ላላችሁ ሰዎች ማለት ነው። እጠቁማችኋለሁ እኔ ከተቀበልኩ በኋላ እርግጠኝነቱን ካረጋገጥኩ በኋላ ካለበዛ ሌላ ችግሩ ስለማልከታችሁ ማለት ነው። እንዴ 30 ሰው ጓደኛዬ ደውዬ ፋይዳ ያላከ አካውንት ላስከፍተን ይሁን የለኝም እስካሁን አላወጣው ንግድ ባንክም ሊዘጋ ነው። እኔ የሌለኝ ባንክ ከሆነ አስቁማችሁኝ አካውንት ክፈት ካላችሁ ማርያምን ከፍትላችኋለሁ ባንከሩት። አንተ ምትሰቃዩ 30 ሰው በስማ በቀን ደግሞ 15 ብትባል ምን ልትል ነው? ከባድ ነው። መክፈቻው ከኔ ነው። ላቲ ትኩት እኔ ከዚህ በኋላ ባንከሮች መክፈቻም ካንተ ሆኖ ያው አይሰማም፣ ማንም አይሰማም። ከባድ ነው። እውነት ነው። በጣም ከባድ ነው። ወይኔ ሰይፉ ደወለ። ትናንት ጠዋት እኮ ነው ሰይፉ ደውሎልኝ እሑድ ኢንተርቪው ላድርግሽ አይለኝም። ኧረ ጋሼ ቢዚ ነኝ። ምን አትበል ለምን ነው የሚባለው? እኔ ለራሴ እሑድ ትልቅ ፕሮግራም አለብኝ ኢንተርቪው ላድርግሽ ይለኛል። እንዴ ጭራሽ አንተ ነው የምትለኝ? እቺን ወጣን በልቻው አልኩትና ከማሚ ጋር ቁርስ ልንበላ ወደ ሴንቸሪ ሞል ሄድን። ባይዘዌ የፊት በጣም ነው የምትገርመኝ። ንቃቷ አክቷ ራሱ ከንግግሯ ጋር አውሮ ማች የሚያደርግ ነው እና እኔ በጣም ነው መደነቅባት። ይመቻል። ዛሬ ምን እንደያዝኩ ተመልከቱ። የምታውቁት ስሙን ኮሜንት ላይ የዚህ ልጅ ቪዲዮ ለኔ ብቻ ነው እንደ ፊልም ሚገርም ጭራሽ እንደዚህም ጀመርክ። አሁን ያለው ሐዋሳ ነው። እንግዲህ ሐዋሳ ስመጣ ሁሌ ምግብ የሚያመጣልኝ ዴሊቨሪ የሚሰራ በጣም ጎበዝ ልጅ አለ። ዛሬ ፈትነዋለሁ። የሚያመጣልኝ ምግብ 200 ብር ከሆነ ለምሳሌ 20 ጨምሬ 20 ሺህ አስገባለታለሁ። ይሄ ልጅ ግን በጣም ነው የሚገርመኝ። ማለት ለሰው ልጅ የሚያስበው በተለይ ለወጣቶች በጣም እያሰበ ነውና አሁን ደግሞ በነፃ በራሱ ወጪ በተለያዩ ክልሎች እየሄደ ቪዲዮ ኤዲቲንግ ኮንተንት ክሬተር
ለማድረግ ብዙ ጥረት እያደረገ ነውና እኔ በግሌ በጣም ላመሰግነው ወዳለሁ። እኔም ያው የሱን ቪዲዮዎችን በማየት ነው በቃ መነሳሳት የጀመርኩት። በጣም ሞቲቬት የሆነ ልጅ ነውና በጣም ቴንኪው፣ ጎበዝ ልጅ ነው በጣም። እንደዛው 220 ጨምሬ ያስገባለትና ታማኝ ሆኖ የሚመልስልኝ ከሆነ ድርጅቱን በነፃ አስተዋውቃለሁ፣ ገንዘቡንም አልቀበለው። ነገር ግን የሚዋሽ ከሆነና ዝም ብሎ የሚሄድ ከሆነ ይሄንንም ቪዲዮ አለቅም፣ ያው እናንተ ፊት አላዋርደውም፣ በቃ በምክር ፈተዋለሁ ማለት ነው። ስለዚህ እንጠብቀው። በጣም የስራ ሰው ነው፣ በእርግጠኝነት እንደሚመልስልኝ ተስፋ አድርጋለሁ። ያው እድሉን ይጠቀማል ብዬ አስባለሁ። አይ ግድ ነው ይመልሳል። ከች ዴሊቨሪ ይላል። እኔ ያልክል ጊዜ ደንበኛ ሆኖማ ካልመለሰ እየነገርኳቸው ነው ብር ባይዘው ወይ ሐዋሳ ስመጣ ሁሌ ምግብ የሚያመጣልኝ እሱ ነው ብዬ እና እንደተለመደው በጣም ፈጥነኝ የወጣውና አሪፍ ነው። ከች ነው ስራችን እንደ ስማችን አለ። እሺ ከች በጣም አሪፍ እና 50 125 275 እና ዴሊቨሪ 75 ብቻ ነው። እስኪ ለናይ ነው ያዋጣል። ታማኝ ነው አይደለም የሚለው። እሺ ስለዚህ 350 ብር ማለት ነው። ባንድስቲ እሺ በቃ አመሰግናለሁ። እዴ ሊነግረው ነው የምር ነው ሊነግረው። እዴ ታማኝ ነው በጣም። አይ ይኸውልህ ለካሜራ ብሎ እጄ አይመልስልኝም ነበር ይሄ ልጅ። ታማኝ ነው ብሩም አይመለስለት ከመለሰልኝ ለታማኝነቱ ሲባል። ከች ዴሊቨሪ ባይዘው ወይ እኔ ድሮ ሳቅ ብቻ ነበር የጀመርኩና አሁን ስንት ናችሁ? ይመቸው 7 ዴሊቨሪ ካንተ በተጨማሪ 3 ባለ ሞተርና 4 ይገርም። ሐዋሳ ውስጥ በቃ ትልቁ የዴሊቨሪ ሰርቪስ እየሰጠ ያለ ሰው ነው። በጣም ጎበዝ ነው እውነት። ለዋንኛውም ከች ዴሊቨሪ የት ነው ሰዎች ማግኘት የሚችሉት? እንግዲህ እናንተን ዘና ፈታ ያደርጋሉ ብዬ ያዘጋጀኋችሁ ቪዲዮዎች እነዚህ ነበሩ። ከተመቻችሁ ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ማስተካከለው ነገር ካለ በኮሜንት ላይ አስቀምጡልኝ። ፒስ አውት። Eagle Entertainment.